በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። የኢሚግሬሽንና ዜግነት አገልግሎት ከፌዴራል ፖሊስ ኮሚሽንና ከልደታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት በተደረጉ ልዩ ኮሚሽን በተቋሙ ቢሮ አካባቢ በመሆን በህገወጥ መንገድ ሲንቀሳቀሱ የነበሩ 65 ተጠርጣሪዎችን በቁጥጥር ስር ዋሉ። ተጠርጣሪዎች በተለያየ የህገወጥ የደለላ ስራዎች ላይ የተሰማሩ የስራ አካባቢውን በማወቅ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ የማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩና በህገወጥ መንገድ ኦንላይን ያስቸኳይ ፓስፖርት የሚሞሉ መሆናቸውን ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውንና 65 ተጠርጣሪዎችን በቁጥጥር ስር የዋሉ መሆኑ ተነግሯል። ከተጠርጣሪዎቹ መካከል 25ቱ ሴቶች መሆናቸውን የኢሚግሬሽንና ዜግነት አገልግሎት በማህበራዊ ትስስር ገጹ ባሰፈረው መልእክት አስታውቋል።